ህፃን ነው። ምን ያውቃል? ሲሆን ነገር ሲያደርግሽ ለኔ ንገሪኝ ትላለች። ታያለች፣ በካሜራ ታያለች። እስትንፋሴ ስንት እንደተነፈስኩ ታውቃለች። ልጆቿ ሲመቱኝ፣ ሲገፈትሩኝ፣ ሲሰድቡኝ ግን አታይም። የዛኔ አታይም። የዛኔ ካሜራ ይበላሻል ይሁን በስልክ እንኳን እንደውዬ ሳናግራት ሳም ለምን እንዲህ ያደረክ ምናምን በቃ እሺ አሁን ሄደክ ተኛ፣ ምንም እንዳላረገ ሰው። አላህ ምስክሬን ነው። ሴትዮዋ ራሱ ጤነኛ አትመስለኝም። እኔ ቆይ እዚህ ቤት ምንድነው ያስቀመጠኝ? ምንድነው ያስቀመጠኝ? ይሄ ራስ ግራ ይገባኛል። ምንድነው ያስቀመጠኝ? እስከምሞት ነው የምቀመጠው። ከሴትዮዋ ወይ ለሴትዮዋ ክብር የላት ወይ ለልጆቹ ክብር የላቸው ይሁኑ ጋጠ ወጥ የሆኑ። ብላ አለይኩም ሹፉ ይው ይታያል። ይው በጥርሱ ምን እንዳደረገኝ ይው። ቆይ እንዴት ላሳያችሁ? ቆይ እንዴት ይው እንዴት እንደነከሰኝ ይዩት። ዛሬ ብቻ አይደለም በተደጋጋሚ እንዲህ የቧጨራ ራሱ እንደሚያወጣልኝ ቀን አለ። እሄዳለሁ ብዬ ስነሳ ትይዘኛለች። ይስተካከላሉ ምናምን። ልክ እሺ ብዬ ስቀመጥ ጠባያቸው እንደገና ገልብጥ። እኔ ሰለቸኝ። ሻንጣ መሰብሰቤን ብቻ እኔ በየጊዜው እንደ ምንድነው በየጊዜው በተቆጣ ቁጥር በተጣላ ቁጥር ሻንጣውን ይዞ የሚሄድ ሰው ይሁን ባይተዋር አለ አይደል? ሰለቸኝ። ማዚ ወላሂ ነው የምላችሁ ሰለቸኝ። ሻንጣዬ አዘጋጅቼዋለሁ። ሻንጣዬ ሬዲ ነው። መሄድ ብቻ ነው የሚቀረኝ። ትንሽ የስራ ልብሶች ናቸው ቁም ሳጥን ውስጥ ያሉት። እኔ መሄድ እፈልጋለሁ። እየተመታው እየተነከስኩ መኖር አልፈልግም። መስራት አልፈልግም። እንዲህ አሁን እቺ ሴትዮ ዛሬ ተስቴ ቢሄድ ወደ ቢሮ እንዲያርጋ እነሱ ልጆቼ ጥፋተኛ ናቸው አትልም። የኔን ስህተት ነው ፈልጋ የምትናገረው። ለቢሮ ማለት ነው። ይሁን ችግር የለውም። ደግሞ መተው ያዳምጣሉ። ልቢስ አዳምጣችሁ ወላሂ አሁን ነው ይወጣልኝ። አልቅሽ እንዴ! ለምንድን ነው የማለቅሰው? እሷም በብሯ ነው የምታሰራኝ። እኔም ደግሞ በጉልበቴ በክብር አክብረውኝ ነው መስራት ያለብኝ። እኔ በዚህ ልክ ተንቄም አላውቅም። ለምን የፈለገው ይምጣ። ወላሂ ለአዚም ነው የምለው። ከዚህ በኋላ እኔ እዚህ ቤት ይሄ የያዝኩትን ወር ከጨረስኩት እኔ አልቀጥልም። እንዴ የመጣው ይምጣ እንዴ! ወይ ሴትዮዋ ትረዳኝ። ልጆቹ እሺ ጨምላቃ ናቸው። ወላሂ 16 ዓመት የ15 ዓመት ነው አንዱ ደግሞ የ9 ዓመት ልጅ ነው እንደዚህ የሚያስቸግሩኝ። እንዴ እኛ ሀገር እኮ ትንሹ የ9 ዓመቱ ልጅ እኛ ሀገር ቢሆን ጀብሎ ሰርቶ ኢትዮጵያ ላይ ጀብሎ ሰርቶ ቤተሰቦችን የሚያስተዳድር ሰው ነው። ትልቁ ደግሞ በሱ እድሜ አግብቶ የሚወልድበት ሰዓት ነው። እኔ ወላሂ በ13 ዓመቴ ስደት ወጥቼ የሰው ቤት ነኝ። በ13 ዓመቴ እሱ ገና ለገና ምን ትበላለህ ከሰራው በኋላ ናብላ ልመና፣ ምን ትበላለህ ልመና። እንዴ እኔም በምተኛበት ሰዓት 11 ሰዓት ላይ የሚበላውን ይነግረኛል። ከዛ እስከምሰራ 12 ሰዓት ይሆናል። ከዛ በኋላስ ኩሽና አጥባለሁ፣ የበላበትን አጥባለሁ፣ ቆሻሻ ወስጄ እደፋለሁ። እንዴ ምንም በቃ ለሰራተኛ ክብር የሚባል የላቸው። እነሱ በፈለጉት ሰዓት ማግኘቱን ነው የሚያስቡት እንጂ ሰራተኛ ይደክማል፣ ማረፍ አለበት፣ ይቀየማል የሚባል ነገር የለም። ስነጫነጭ ደግሞ
ሴትዮዋ ስነጫንጭ ምናምን እንደዚህ አትበይ፣ የመጀመሪያ ሰራተኛ እኮ እንዲህ አትልም ነበር። 2 ሰዓት ላይ ራሱ ተነስ፣ 2 ሰዓት ላይ ራሱ ገብቶ ስሪልኝ ቢላት እሺ ብላ ነበር የምትሰራው። ለዛ ነው የወጣችሁ ታዲያ። ለዛ ነው ኢትዮጵያ ሄዳ አልመጣም ያለችው፣ ስለተመቻት ቤቱ ማለት ነው። ከዛ ኢትዮጵያ ሄደች፣ መጣች፣ ሌላ ቦታ ገባች፣ ቤቱ ስለተመቻት ማለት ነው። እየለመነቻት እኔ በዚህ ልክ ወላሂ እስኪ ቆይ እኔ ልውጣና ሌላ ሰራተኛ መርጣ ታምጣ ቢሮ ላይ ከኔ የሚሻል ከኔ የተሻለ የሚታገሳቸው። ኦልሞስት አሁን የአመት ሊሞላኝ ነው እዚህ ቤት እንደዚህ እየተሰደብኩ እየተገፈተርኩ የተሰደብኩ። ስድብ ደግሞ በጣም ነው የሚያቃጥለኝ። እየተሰደብኩ እስካሁን ይኸው ረመዳን ነው የገባሁት። ረመዳን እዚህ ቤት ነው ያሳለፍኩት። ይኸው ረመዳን መጥቷል። ወር ከምናምን ነው የቀረው፣ 1 አመቴ ማለት ነው። ለራሴ ቃል ስለገባው ነው እዚህ ቤት የቆየሁት። ቢሮ ላይ 15 ቁጭ ብያለሁ። ረቢ አላህ የትም ቦታ ውሰደኝ አርፌ እሰራለሁ ብዬ ለራሴ ቃል ገብቻለሁ። ያንን ቃል ላለማፍረስ ያው እገረጣለሁ እዚህ እንዴ። ምግብ ስበላ 1 ኩብዝ ይበዛል ያለች ሴትዮ እኮ ነች። ማዘር ወላሂ العظيم 1 ኩብዝ እኛ ጋር 1 ኩብዝ የበላ ሰው በጣም ሆዳም ነው አለችኝ። ኩብዝ እኮ ነው የምላችሁ፣ ኩብዝ 1 ኩብዝ የበላ ሰው በጣም ሆዳም ነው አለች። እኔ ሆዳም ነኝ ማለት ነው። 2 ማንኪያ ስኳር ለምን ታረጊያለሽ ትለኛለች። 2 ማንኪያ ስኳር፣ ትናንሹ ማንኪያ ማለት ነው። በጣም ስኳር ታበዣለሽ። ስኳር በ2 ወር ውስጥ ካለቀ እኔ አልገዛም፣ አንቺ ነሽ የምትገዢው። ለሷ ቤት እኔ ልገዛ ማለት ነው። ቡናም እንደዛው በቃ ከ2 ወር በፊት ካለቀ ምግብ ከ1 ወር በፊት፣ ስኳር እና ቡና ከ2 ወር በፊት ካለቀ እኔ ልታስገዛኝ ማለት ነው። ይሄ ሁሉ ታግሼ እየኖርኩ ስድብና ምቱ ደግሞ ሀይ ነው። ያሉት ከሚጠፋ የወለዱት ይጥፋ የሚለውን ይዤ እኔ እዚህ ጋር ልሞት ነው እንዴ? አላህ እስኪ ምን አይነት ሰራተኛ እንደምታመጣ እናያለን። ምን አይነት ሰራተኛ መጥቶ እዚህ ቤት እንደሚቆይ አያለሁ። ያው ቢሮ ያንድ ስለሆነ ችግር የለም አውቃለሁ። ወላሂ አልቅሼ ነው የተውኩት። ለምንድን ነው ማለቅሰው? ለምንድን ነው ያለቀስኩት? ወላሂ ማልቀስ ፈልጌ አልነበረም። ማልቀስም አልፈልግም። እንዴ እነዚህ ጨበሪያሞች ያስለቅሱኝ። ስንት ነገር አልፌ እዚህ የደረስኩ ልጅ እኮ ነኝ። ለጊዜው ብዙት ነው እንጂ ያስለቀሰኝ እነሱ አስለቅሰውኝ አይደለም። ግን በእነሱ እንደዚህ መሆኔ እነሱ በቃ ተበሳጨው። ወላሂ ላዚም አይመጥኑኝም። እኔን ለማናደድ እኔን ለማበሳጨት አይመጥኑኝ። በጣም ነው የምበዛባቸው። ወይኔ ብስምላ እኔ የታገስኩት እኔ ነኝ ስማቀው። የኔን ወላፈን እኔ ነኝ የማውቀው። አልሐምዱሊላህ አለኩል አልሐምዱሊላህ ወላሂ አልሐምዱሊላህ። ባይ መላሲ ጠፋኝ እኮ ነው ካሜራ ድቅኜ የተነከስኩት ለማሳየት ነበር ካሜራ የደቀንኩት። ብዙ አወራው ግን ብሶት ብዙ ያስወራል።